በዛሬው ቪዲዮ ከፕሮፌሰር ጋር ከባድ ግብ ውስጥ ነው የገባሁት። ከዛ በፊት ግን ብዙ ነገር ሀፕን አድርጓል። በር ራሴ ላይ የመኝታ ቤቴን በር ራሴ ላይ ቆልፌ እሱን ለማስከፈት በጣም ብዙ ብር አወጣው። ስቱዲዮ ሄደን ከ10 ቪዲዮ በላይ ቀረጽን፣ ይሄንን ዩቲዩብ ቪዲዮ ጨምሮ። ከዛ በተጨማሪ ላይብራሪ ገብተን እንደ ከባድ ሰው ስራችንን ጨርሰን ወጣን። ምን አለፋችሁ ሙሉ ውሎዬን ከጅማሬ እስከ መጨረሻው ድረስ ማሳያችሁ ይሆናል። What's good guys? በሌላ ቪዲዮ ተመልሰናል። አሁን ስቱዲዮ እየሄድኩ ነበርና ቲክቶክ ቪዲዮዎች ምናምን ፊልም ላደርግ ፕላስ ለክላይንት ፊልም የሚደረግ ፕሮሞ ነበረ። ላይቴን ረስቼ ሄድኩ። ይሄን የሚያክለካ ሁሉም ቪዲዮዎች የምትዋቸው ከሆነ ፓተርን ነው። ይሄ ፈተና ሲደርስ አስረሳለሁ፣ ስቱዲዮ ሲሄድ ላይት ረሳለሁ። you just have to deal with it። ኧረ በስመ አብ። ባለፈው ሜንታ ቤቴን ራሴ ላይ ቆልፌ ወጣሁ። ቁልፉ ውስጥ ረስቼው የሆነች ትዊስት የምትደረግ ቁልፍ ነች ከውስጥ በኩል። ለሱ ስንት ነበረ? $60 ነበር የከፈልኩት ለማስከፈት። አሁን ላይቴን ረስቼ ተመልሼ ይዤ ለማምጣት አልገባሁም። ድጋሚ ቁልፌን ውስጥ ረሳሁት። ራሴ ታገሏለሁ እንጂ ደግሞ እኮ አስቀርጸው እየተባልኩ ታው አስቀርጸው ትረሳለህ እያሉ ኧረ ድጋሚ ልከፍል ነው። ባለፈው ሳምንት አይሆነውም እግዚአብሔርን ካስከፈትኩ። ኧረ ባስቀርጾስ እታች አስቀምጬ ይሆን እንዴ? ወይ ሜንታ ቤት ራሱ ይዤ ገባኝ መስለኝ። እስኪ ቼክ እናድርግ። ስቱዲዮ ደርሰናል በስተመጨረሻ። ቁልፉን አላገኘሁትም ባይዘው ሰው ድጋሚ $60 መክፈል ይኖርብኝ። ከዛም በላይ ልከፍል እችላለሁ። ሁኖስ ባለፈው ተከራክሬ ምናምን 60 ያወረድኩት $100 ነበር ያለኝ። it is what it is። አሁን ገብተን ግራይንድ አድርገን ማካካስ አለብን ያወጣነው ብር። ወደ 10 ቪዲዮ አካባቢ ፊልም ሳላደርግ ከዚህ አልወጣም ብያለሁ። ፕላስ ዩቲዩብ ማለት እንግዲህ Good morning. I'm here for the AV studio. No, I didn't. Okay, we can book you in right now. Since no one's using it. Right. So by the way, ለሶሻል ሚዲያ ክላይንቶች ፊልም ስናደርግ ይሄንን ሴትአፕ ነው የምንጠቀመው። most of the time ቁጭ ብሎ የሚናገሩበት ቪዲዮ ከሆነ ዛሬ የምታዩትን ሴትአፕ ነው የምንጠቀመው ማለት ነው። እና ማንኛችሁም በሶሻል ሚዲያ ቢዝነሳችሁ ማሳደግ የምትፈልጉ ከሆነ ከሶሻል ሚዲያ ክላይንት ማግኘት የምትፈልጉ ከሆነ ለሚኖ ኳሊቲ የሆነ ቪዲዮ ፊልም እናደርግላችኋለን። ሴትአፕ አድርገን ጨርሰናል። ሲታችንን ላሳያችሁ። ዩዥዋሊ ፊልም ሳደርግ እኔ እዚች ጋር የምቀመጠው። ከዛም በኋላ ይሄ ኪ ላይቴ ነው። ኪ ላይቴ ማለት ፊቴ ላይ ሻይ የሚያደርገው። ብዙ ጊዜ ከየቱ ጋር እንዲመጣ ነው ማድረግ። ከዚህ አንግል ነገር በጣም ከጎን ካረኩት በዚህ በኩል ጨለማ ይሆናል። ከዚህ አንግል ነገር አረጋዋለሁ። እዚች ጋር የተወሰነች ሻዶ ነገር ትኖረኛለች። አይ ላይክ ዳት ሉክ። የሆነ ሲኒማቲክ የሆነ ፊሊንግ ይሰጣል። ከዛን እቺኛዋ ላይት ቀይ ላይት ነች። ቀይዋ ባክግራውንድ ላይ ከጀርባዬ ነው የሆነ እዚህ አካባቢ ነው እንትን የምትለው ሻይ የምታረገው እና ቴክስቸር ነገር ይሰጣል። ከባክግራውንዱ ይለየኛል እኔም ማለት ነው።
then we have the background light ሰማያዊ ደግሞ ባክግራውንዳችን ላይ የሚሆነው ላይት ነው ማለት ነው። እቺ ቀዩ አዲስ ኤክስፐሪመንት ነች። ከዚህ በፊት ቀዩ ላይት አልተጠቀመውም ነበር። let's see how it goes እንግዲህ እቤት ፊልም ላደርግ አስብና የሆነ ነገር happen ያደርጋል። በቃ የሆነ unexpected የሆነ ነገር አሁን ባለፈው ሶኬቶቼ እንዳለ ፈነዱ ሜንታ ቤት ውስጥ ሶስት እስኪስተካከል ድረስ ምናምን እዚሁ ፊልም ለማድረግ አስቤያለሁ። ግን ቅርብ ነው ለቤቴ በጣም ቅርብ ነው። የ10 ደቂቃ መንገድ ነው። በስልኬ ነው ሁሉንም ነገር ኮንትሮል ማድረግ። እኔ ከዲጂአይ ደስ የሚለኝ ነገር እንደሆነ ታውቃላችሁ። ፊልም ሳደርግ 10 የመነሳት ምናምን ነው ይጠብ ላፕቶፕ ላይ ነው ያለው። አረተው ስለ እግዚአብሔር አረ ላፕቶፕ ቻርጅ የሉ unexpected stuff ላፕቶፕን ቻርጅ አድርጉ። ብቻ ፊልም ሳደርግ ይሆናል። እንዴት ላሳያችሁ? እቺን ሳይድ ኢግኖር አድርጓትና እንደዚህ አይነት ሉክ ነው የሚኖረው። በሰማም ጸዴ ላይቲንግ ሴታፕ ይሄን ይመስላል ማለት ነው። ብዙዎቻችሁ ስጠይቁኝ ስለነበር yes sir ቪዲዮቻችንን ጨርሰናል። ፊልም አድርገን 10 ቪዲዮ ነው የቀረስኩት። እዚሁ ቁጭ ብዬ 5 ቪዲዮ ቀረስኩ። ከዛም በኋላ ደግሞ 5 ቪዲዮ ስክሪፕት አድርጌ 5 ቪዲዮ ጨመርኩበት። yes ሰርተና 2 ሰዓት ነው የፈጀብን። 2 ሰዓትም አልፈጀብን። 10 ደቂቃ ትቀረናለች 2 ሰዓት ለመሙላት። እና አሁን ወደ ቤት ሊድ ምሳዬን ምናምን ሰራርቼ ምሳዬን ለብላ ከዛን የፈጠነ ወደ ክላስ መሄድ አለብኝ። ፕላስ ከዚህ ውስጥ ለኤዲተሮች የምልካቸው ቪዲዮዎች አሉ፣ ራሴ ኤዲት ማድረጋቸው ቪዲዮዎች አሉ። እነሱን ጧጧ ማድረግ አለብኝ። ሎኬን አድርገናል። አሁን ማንንም ማንሰማ ቤት ደርሻለሁ። ስሪ ሆኗል። ፎርኖ ክላስ መጀመሪያ ያለብኝ 1 ሰዓት ይፈጅብኛል እዛ እስከደርስ ድረስ። ዝም ብዬ ሳንዱች ነገር ወይኔ ቢሄን ጨርሻለሁ። ውጪ ነው መብላት ያለብኝ ማለት ነው። ችግሩ ምንድነው? ውጪ ጤነኛ አይደለም፣ በሽታ ያስይዛል። የውጪ ምግብ ምን ማድረግ አይቻልም። ውጪ እንበላለን። ለጊዜው ግን ማስታገሻ ኦትስ ነገር በላበላ አድርገን እንውጣለን። ሌላ ኮንተንት ክሬተሮች ቪዲዮ እየቀረጹ አይተው ሼም እንዳይዛቸው። ይሄ ለኮንፊደንስ ይጠይቃል። ካምፓስ ውስጥ እንደዛ ቪዲዮ መስራት በጣም ትልቅ ኮንፊደንስ ይጠይቃል። የሆነ የኢትዮጵያ ዩኒቨርሲቲ ቫይብስ ነው የሚሰጠው ይሄ ቪዲዮ። የኮሜርስ ቫይብ ነገር አለ። በጣም እያበሳጨች ሴትዮ ዲቤት ላደርጋት እያሰብኩ ነው። ለማዋደድ ለመጋባት በቀን $170 ያስፈልጋል ዴት ለማድረግ ትላለች። ለሰርግ ከ$25,000 እስከ $35,000
ለቀለበት እዚህ ጋር እጄን እንዲያወጣ ያደረገኝ ምንድን ነው? ፍቅር ላቭ ስሜቱ ገንዘብ ኮስት ያደርጋል ብላ ተናገረች። So aren't they making money out of the expression, not the feeling? Yes. So the feeling doesn't cost $1 then? እዚህ ጋር ያልኩትም በደንብ ስሙኝ። ለስሜቱ ሳይሆን ለኤክስፕሬሽኑ ነው ለመግለጹ ነው ገንዘብ የምናወጣው ብዬ ነው የተናገርኩት። መልሷን ስሙት። Well, doesn't it? Because now I'm told that it does. You're being told the expression. I feel butterflies, and then my butterflies lead me out on a date. And then my date takes me to McDonald's. I'm loving a little less there. Right? Especially when they say 6 nuggets and we split it. Right? I can't even do that at 15. እዚህ ጋር ዩዥዋሊ እኔ እንድታውቁልኝ የምፈልገው እንደዚህ ከፕሮፌሰር ጋር ምናምን እጄን አውጥቼ እንደዚህ አይደለም ልመላለስ። ኢማጂን ሁለተኛ ቋንቋዬ ነው፣ ቋንቋዬ አይደለም፣ አላወራም ብዙ ጊዜ። ግን ትንሽ የሆነ ፔሲሚስቲክ የሆነ ቪው አየሁባት። ሰውን አታግቡ ነገር ውድ ነው፣ ዴት አታርጉ ምናምን ብቻችሁን ቅሩ የሚመስል አይዲዮሎጂ ኢንፎርስ እያደረገች ስለመሰለኝ ነው አይ ሃድ ቱ ስቴፕ ኢን ብዬ ያሰብኩት። ብዙ ጊዜ እንደዚህ አይነት ነገሮች ፕሪች እየተደረጉ ነው። ለሜሬጅ ያለው ሪስፔክት ዌስተርን ወርልድ ላይ በጣም በጣም እየረከሰ የመጣው አሁን ላይ 50% ደርሷል ዲቮርስ ሬት። እሷ ፕሮፌሰር ሆና እንደዚህ አይነት አድቫይስ ምሰጥ ከሆነ ደግሞ ዲቮርስ የሚያደርጉበት ፖይንት ድረስ አይደርሱም። ሰው አይጋባም እስከነጭራሹ ነው። ለዛ ነው ለማለት ያክል ነው። ሶ እዚህ ጋር ያለችው ምንድን ነው? የሆነ ስሜት ውስጥ የተሰማኝ አይ ፊል በተርፍላይስ ፎንቃ ነገር ገባልኝ። ከዛም በኋላ ልጁ መክዶናልድስ ይዞኝ ሄደ፣ ርካሽ ቦታ። መክዶናልድስን እንደ ርካሽ ቦታ ኤግዘምፕሊፋይ አድርገው ማለት ነው። ከዛም በኋላ መክዶናልድስ ሲወስደኝ ፍቅሬ ቀነሰ አለች። መጀመሪያ ላይ እኮ ምንም ነገር ሳይገዛላት ላቭ ውስጧ ተሰምቷታል አይደለ? ለዛ ስሜት ግን ምንም አይነት ገንዘብ አላወጣችም። So if we're going to put monetary value to marriages and love, wouldn't that make Jeff Bezos one of the happiest men alive? Or he got divorced like a few years ago, and His wife is pretty happy. She gets alimony for the rest of her life. So she remarries. yeah, but if we're relating love with money, why are some of the richest men or women on earth going through multiple divorces then? Because they can afford to love again. ቪዲዮን ሳየው ሪያላይዝ ያደረኩት ነገር ምን እንደሆነ ታውቃላችሁ? አውቃ ልታበሳጨኝ እየሞከረች ነበር። መውደድ የሚቻለው ትሩሊ በቃ ሃፒ የሆነ ሜሬጅ ወይም ሪሌሽንሽፕ የሚኖረው ገንዘብ ሲኖር ብቻ ነው፣ ስትሪክትሊ ነገር ስታያይዞ ማለት ነው። እንደዛ ስትል ጄፍ ቤዞስ ለምን ዲቮርስ አረገ? ሂዝ one of the richest people in the world አይደለ? ኤሎን መስክም multiple times ዲቮርስ አድርጓል። ሶ የገንዘብን ብዛት ከላቭ እና ከትዳር ጋር ኢኩዌት እያደረግነው ከሆነ ለምን ሀብታሞች ታዲያ ጸድ የሆነ ትዳር አይኖራቸውም ነው ያልኳት። ምን አለችኝ? they can afford to love again. ሶ እኔ ፐርሰናሊ ገንዘብ አስፈላጊ ነው። አያስፈልግም ማለት አንችልም። ካለ ገንዘብ ሰርቫይቭ የሚያደርግ ሰው የለም። ግን ቅድም እንዳልኳችሁ ፔሲሚስቲክ ቪዋን ያልተመች ፕላስ ደግሞ የምትናገረው ነገር ልክ እንዳልሆነ የምታውቁት አትቅረጹኝ ያለች ነበር። ያው እኔ ራሴን እየቀረስኩ ነው። ፕላስ ዲጂ አውስሞ ስለሆነ አይታይም። ለዛ ነው ሪስክ ወስጄ ነበር እየቀረስኩ የነበረው። Does not make sense. I'm not understanding what you're saying. I'm trying to think of a way to say it. Let's continue and I'll make up a way to articulate myself. Yeah. I know what you're saying. It's the same reason why rich folks tend to have multiple wives. Right? Which rich women never have multiple husbands. Right? Same-sex couples don't have multiple partners, but rich men tend to have multiple wives. That's all for visiting? እዚህ ጋር አውርቼ በጣም ካሞንን እያወራን ነበር ቅድም እንደሰማችሁት። ከዛም መጨረሻ ላይ why are you getting so pissed አለች ነገር። ከዛን እንደዛ ስትለኛው ብዙ ጊዜ ሰው የልቡን ሪፍሌክሽን ነው የሚያወራው፣ ውስጡ ያለውን ነገር ነው የሚናገረው። ሰው እየተበሳጨች ነው ምናምን ብዬ
ድራግ ማድረግ አልፈለኩም ወሬውን ተውኳት ብቻ በጣም 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 እየተበሳጨው ነበር እዲ መንገድ ላይ ሰው አገኝ It's good my guy vlog እያደረግሽ ነው እየቀረስኩ ነበር hey man what's up እሺ ነው እዚህ ነሽ እንዴ ራንደም ሊኮ አንድ ጓደኛዬን አግኝቼው ነው አሁን ላይብረሪ እየገባሁ ነው አይደለም ለምንድን ነው የገባሁት ላይብረሪ ምሳ መብላት አለብኝ አራት አሁን መሽቶ 11 ሰዓት ነው ጨላል ነው ሸቶሳልሽ በርገር የኢትዮጵያ በርገር ይሻላል ማለት ነው ሁሌ ተናገር የኢትዮጵያ በርገር ይሻላል ምን ትዝ እንዳለኝ ታውቃላችሁ የምገባበት ቤት ልክ የለም መኝታ ቤቴን ቁልፌዋል እዚህ ጋር በደንብ ስራችንን እንሰራለን ማለት ነው። ላይብረሪው ይሄንን ይመስላል። ይሄ 6ኛ ፍሎር ነው። ብዙ ጊዜ እዚህ የሚመጣው አሳይመንት ምናምን እንሰራ ብቻ ከሆነ ነው እንጂ ለማጥናት እንኳን በጣም ኢንኮንቪኒየንት የሆነ ቦታ ነው። ቤት ደርሼ ነበር። አንፎርቹኔትሊ ማንም የለም፣ ሩሜቴ ወጥቷል። ሰው ቁልፉን ደግሞ ቅድም ትዝ ካላችሁ ረስቼው ነበር። እዚህ አካባቢ ነው የሚሰራው። ስራ ከሆነ ሄጄ እስኪ የሱን ቁልፍ ልቀበለው። አረ ብርድ ብርድ ያቃጥላል። የሆነ እዚህ ደወለ። ሄሎ የዚህ ሀገር ስትረስ ትላል። ቁጭ አድርጌው እየወጣሁ የሚገርም ባለፈው ደግሞ አስቀርጸዋለሁ እያልኩ እኮ እንትን ብዬው ጧጧ አሸቀልኩ አንተ
ይሄ በስርዓት መወራት ያለበት ቶፒክ ነው። በስርዓት መወራት ያለበት ቶፒክ። ቀልቤ የት እየሄደ ነው? የት እየሄደ ነው ቀልቤ? እግዚአብሔር አሁን በ10 ሰከንድ ከፈተው $60 ገና አልረሳውም። ራሱ አንኳኩቶ ነው የገባው ቤት ያረስተው 5 ቀን በፊት ምናምን እኮ ነው ያስከፈቱት። $5 $120 ጦሴ ኖርማል ነው ያጋጠመው። ግን አሁን ያሳሰበኛል ቀልቤ የት ሄዱ? እንዴት እንደዚህ ይረሳል? እግዚአብሔር ባለፈው ያው ከእንቅልፌ ስነሳ ነው እኮ ያጣሁት ሻወር ልወስድ ስገባ። አሁን ለብሼ ላፕቶፔን ይዤ ምናምን የተዘጋብኝ ባለፈው በፎጣ ብቻ ሆኜ የተዘጋው። ጀስት ኢማጂን ሃው እንዴት ምን ያክል እየረሳሁ ነው። እና አሁን ራቴን ልሰራ ነው። ፋይናሊ እቤት ደርሰን ቁጭ ብለናል። ለዚህች ቁልፍ ነው ያው ሁሉ መከራ ሰንበላይ ነበረው። በራችንን አስከፍተናል። ቁልፌን ማስቀረጽ አለብኝ። ያበደ ዲነር ሰርተናል። ቅድም ያው ሩዝ በቺክን ነው ያልኳችሁ የምችለው ሩዝ በቺክን በቅመም በስፓይስ ምናምን ያበደ ቺክን ፓፕሪካ አለው። ከዛ ምንድነው ኪውመን አለው። ኪውመን ነው የሚባለው እርድ አለው ምናምን ፎ አድርገናል። ቺክን ብረስት ነው እንግዲህ በደንብ እንበላለን። በደንብ ከሰራን አይቀር በደንብ መብላት አለብን። ፍሩታችን አለች። አሁን 10 ሰዓት ሲል ጀምራለሁ ብዬ ነበረ። 10 ሰዓት ከሁለት ሆኗል። 10 ደቂቃ ይፈጅብኝ። ከሩብ ምናምን ሲል ጀምራለሁ። 4 ሰዓት ከሩብ ሲል እና ምሽቴ ዩዥዋሊ ይሄን ነው የሚመስለው። ከዛም በኋላ ሰሞኑን ትንሽ ማምሸት ጀምራለሁ። 8 ሰዓት ምናምን ድረስ አመሻለሁ። ጠዋት አርፍጄ ስለምነሳ 8 ሰዓት ሆኗል። ጣሊዮ ተስማ የዛሬው ቪዲዮአችን ይሄን ይመስላል። ካሜራዬ ስለዘጋ በፒሲ ነው እየቀረጽኩ ያለሁት። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሁንላችሁ። ይመቻችሁ።